ሰላም የዩቲዩብ ተመልካቾቼ እንዴት ናችሁ? በዛሬ ደግሞ አዲስ የሆነ የኦንላይን ወርክ ይዤላችሁ መጥቻለሁ። ተከታተሉ። በጣም ምርጥ ነው። አሁን አሳያችኋለሁ። ተከታተሉ። በመጀመሪያ ሊንክ አለ ቴሌግራም ያስቀመጥኩበት ሊንክ ነክተን ወደ ውስጥ እንገባለን። መጀመሪያ ስንከፍተው እንደዚህ አይነት ፔጅ ያመጣልናል። እዚህ ጋር ሬጂስተር እናደርጋለን ማለት ነው። በመጀመሪያ ስልክ ቁጥራችንን ነው የምንጽፈው። 9 ብለን ስልክ ቁጥራችንን እንጽፋለን። በዛ ሁለተኛ ፓስወርድ አለ። ፕሊስ ኢንተር ዩር ፓስወርድ የሚለው ፓስወርድ እናስገባለን። ሶስተኛው ኮንፊርም ዘ ፓስወርድ የሚለው ሁለተኛው ላይ ያስገባ ነው። አንደኛው ላይ ያስገባ ነው፣ ሁለተኛውን እናስገባለን እንደግመዋለን ማለት ነው። እዚህ ጋር ታች ሬጂስተር ነው የምንለው። ግን አሁን ስለከፈትኩ ሎጊን ብዬ እገባለሁ። በራሴ ሎጊን ብዬ እገባለሁ ማለት ነው። አንዴ ከተመዘገብን ሎጊን እያልን ነው የምንገባው። ሎጊን ብዬ እገባለሁ። ንገባ እንደዚህ አይነት ፔጅ ይመጣልና በመጀመሪያ በጣም አሪፍ ስራ ነው። እዚህ ጋር ቴሌግራም ግሩፓቸው ነው ሄዳችሁ በደንብ ማየት ትችላላችሁ። ግን አንዳንድ ትንሽ ላሳያችሁና በደንብ እናንተ ቻናል ላይ ሄዳችሁ ማየት ትችላላችሁ ማለት ነው። እዚህ ጋር በትንሹ 600 ብር ነው ኢንቨስት የምናደርገው ከዛ በ600 ዴይሊ ኢንካማችን 130 ብር ነው። 130 ብር ነው። በይጋ ደግሞ 1200 አድርገን እንደዛ ያለ ይቀጥላል ማለት ነው። ሌላኛም ማይን የሚለው ሄደን እዚህ ጋር ሪቻርጅ የሚላል ነው። ሪቻርጅ ማስገባት ከፈለግን ሪቻርጅ የሚለው ነክተን ብር ማስገባት እንችላለን ማለት ነው። ዊዝድሮዋል ከፈለግን ነው ዊዝድሮው እንደዛ ያለ መከተል እንችላለን ማለት ነው። አሁን ሪቻርጅ የሚለው ነክተን እዚህ ጋር መጀመሪያ የምንከፍለው አማውንት እንጽፋለን። ያ 600 ብያለሁ። ከዛ ሪቻርጅ ነው እንለዋለን ማለት ነው። የምንከፍለው በኢትዮጵያ ንግድ ባንክ ነው። እዚህ ጋር ኢትዮጵያ ንግድ ባንክ አምጥቶልናል። እሱን አንዴ ክሊክ አድርገን ወደ ውስጥ እንገባለን። ኢትዮጵያ ንግድ ባንክ እዚህ ጋር አከፋፈሉ በጣም ቀላል ነው። ከዚህ በፊት ሰርታችሁ ከሆናችሁ በጣም ቀላል ነው። እዚህ ጋር ቁጥሩን እንወስዳለን። ከዛ እዚህ ጋር ስማችን እናስገባለን። ረስነምና ሰንደር ዳስትንም እናስገባለን። እዚህ ጋር ትራንዛክሽን አይዳችን እናስገባለን። እዚህ ጋር ሰንደር አካውንታችን እናስገባለን። ከዛ ስንጨርስ ሰብሚት እንለዋለን። ከዛ ራችሁ ሰክሰስ ይለናል ማለት ነው። በጣም ቀላል ነው። ይሄንን ከዚህ በፊት ከሰራችሁ ከዚህ በፊት የነበሩ ነው የምንከፍለን። በጣም ቀላል ነው አከፋፈሉ። በፈለጋችሁም ቻናል ላይ ግሩፕ ላይ ሄዳችሁ እዛ የተሰራ ቪዲዮ አለ በደንብ እዛ አይታችሁ መክፈል ትችላላችሁ ማለት ነው። ጥንቃቄ ስለሚያስፈልገው እዛ እንደምታዩት ከፈለጋችሁ ወደ ቴሌግራም ቻናላችሁ መግባት ትችላላችሁ። ቴሌግራም ግሩፓችሁም አለ። እዛ ገብታችሁ ብዙ ኢንፎርሜሽኖች ማግኘት ትችላላችሁ ማለት ነው። ስለ አከፋፈል ነገር ስለሚጥረዋለ በጣም ቀላል ነው። ከዚህ በፊት ተሰራችሁ ግን ለማታውቁ እዛ ሄዳችሁ ማየት ትችላላችሁ ማለት ነው። ኢንቫይቴሽን የተፈልጋችሁ እዚህ ጋር ኢንቫይት ሊንክ አለ። ኮፒ ብላችሁ የምትፈልጉት ሰው መላክ ትችላላችሁ ማለት ነው። አሁን ወደ ፕሮዳክት እንመለስና ከከፈሉ በኋላ ፕሮዳክት ላይ ሄደን የከፈልበትን መጠን እዛ ባይ ማለት አለብን ማለት ነው። አሁን እነዚህና ወደ ፕሮዳክት እዚህ ጋር 600 ከከፈል 600 ባይ ማለት አለብን። 1200 ከከፈል 1200 የከፈልነው መጠን ማለት ነው። ባይ ብለን ኮንፊርም ስንለው
ሳክሰስ ይለናል ማለት ነው። እዚህ ጋር ይሰራል ይጀምርልናል ማለት ነው። በከፈልና መጠን ነው መታው ማለት ነው። ሌላ ምንድነው ባንክ አካውንት ባንክ አካውንታችን ማኔጅመንት ኮንታክት እናደርግ እንችላለን። ብዙ ነገር አለ እዚህ ጋር ግን አጠራጠር አድርገን እናየውና ፈለጋችሁ ግሩፕ ላይ ሄዳችሁ ማየት ስለምትችሉ አሁን አጠራጠር እያደረግን እናየው። እዚህ ጋር እንደምታዩት ስንገባ 300 ብር ይሰጠናል ማለት ነው። ሚኒማም ዊዝድሮዋችን ግን 300 ብር ነው። 600 አስገብተን 300 ይሰጠናል ማለት ነው። ዊዝድሮ ማድረግ የምንችለው ደግሞ አነስተኛ 300 ብር ነው ማለት ነው። ከዛ በላይ ማድረግ እንችላለን። ወደዚህ ነውና ፔመንት ሪከርዳችን ከፈለግን የከፈልንበት እዚህ ጋር ፔመንት ሪከርድ የሚለው ነገር ማየት እንችላለን። ቪዛዊ ሪከርዳችን ከፈለግን ደግሞ ቪዛዊ ሪከርድ የሚለው ማየት እንችላለን ማለት ነው። ካስተመር ሰርቪስ ወደ ግሩፕ ምናምን መሄድ ከፈለግን ደግሞ ካስተመር ሰርቪስ የሚላለ እሱ ነገር ወደ ግሩፕ ሌላ መሄድ እንችላለን ማለት ነው። ጋር ባንክ አካውንት እናረጋለን ማለት ነው። በጣም ቀላል ነው። ከዚህ በፊት ከሰራችሁ ሁሉ አካሄዱ እንደ ከዚህ በፊት የነበሩ ስራዎች ነው። ዊዝድሮዋል አማውንት 300 ነው። እዚህ ጋር ዊዝድሮ የሚለው ነገር ዊዝድሮ ማድረግ እንችላለን ማለት ነው። እዚህ ጋር ስታብል ዊዝድሮዋል የሚለው ሲነካው ዊዝድሮ ማድረግ እንችላለን ማለት ነው። ዊዝድሮ አሪፍ ነው። ከላይ ሪከርድ የሚላለ እዚህ ጋር ሄዳችሁ ዊዝድሮ ያደረጋችሁትን መጠን ሪከርድ ማየት ትችላላችሁ ማለት ነው። ዛሬ ይሄንን ይመስላል። ስለዚህ በደንብ ኢንፎርሜሽን ከፈለጋችሁ እዚህ ጋር ካስተመር የሚለውን ነካችሁ ግሩፕ ላይ ሄዳችሁ ሁሉን ነገር ማግኘት ትችላላችሁ ማለት ነው። ለዛሬ ይሄንን ይበቃናል። አሪፍ ስራ ነው። በሌላ ቪዲዮ እስከምንገናኝ ይመቻችሁ።